እርም ይጉሩን ኩልሽ ይሄ ከተማጩ ላይ ተጫወተብኝ ሬዶብኝ ነበር ዋ እንዴት ነው አደረ ማሳውና ከብቱ ሬዶብኝ ነበር ዋ ናፈቀኛ ከናንተ ያለበት መርቶስ ትራፈረፍ ለቢያሰ ኧረ ዛሬ ማያ ተገኘ ማለት በሚገባ ሂድበት በቃ የከተማ ሴት እንደውዲያ እርቃኗን ምን ሆና ነው የምትይ እንደውዲያ ምን ለብሳት አታምርም በስማ ማነህ ደግሞ አንተ ለምን አላጋባም ልጅቱ አይ እንደው እናንተ ዘናጮች እያላችሁ እኔ ገጠሩን አማነኝ ደግሞ ወዳለች አላየው ማስተያየቷን እሱማ እኔም ያዋዝ አይደለም አቀየው ስንቱን ከጅየን የመጣሁት ደግሞ በከተማ ሴት ካየ ተከተለኝ ማለት ነው እንዲያ ከሆነ ማምራኝ ስፍራዋን ታውቋለህ አዎ ና ልውሰድ በጣም ነው የቻለበት እናና ውጫሌና የጁ እናና መሳላ ያ ነው ቤቷ ሂድና እንኳኩ ተጥራት እሺ ቆይ እንጂ አስቀምጠው ተሸክመል ትሄድ ነው እጠብቃለሁ እሺ ዲግ ሿሿ ትላለህ እናና ስጦታሽኔሽ የገጠር ሰኩና የዋቁ ማርያምን የሚሰማም የለም እንዴ ሩዋ ሩዋ እርም ይጉሩን ኩልሽ ይሄ ከተማጩ ላይ ተጫወተብኝ አውይድሊ አሁን የምትፈራው የሚወራ ይድሊ አተርፍ ጉዳይ ማለት ወደጅ መስሎ ተጫወተብኝ አውይድሊ የዋነት የክፍለ ሀገር ሰዎች ግን ምንድነው በቃ የዚህን ያክል የዋህ የሚሆኑት የምሬን ነው በጣም ይግራ ይገባኛል በቃ አሁን የዚህ እንደዚህ የዋህነት አረበሰማ አብዛኛው ሰው በቃ እንደዚህ እኮ የሚሸወሩ በቃ ከክፍለ ሀገር ይመጣሉ በቃ እንደዚህ ሿሿ ይሰሯቸዋል በቃ አረ በጣም የሚያናድድ የምሬን ይሄ እኮ በቃ እውነተኛ ትክክል ነገር እኮ ነው በቃ እንደዚህ ከክፍለ ሀገር ምናምን ይመጣሉ በቃ በሆነች ነገር ያታልሏቸዋል በቃ ሿሿ ይሰሯቸዋል የሆነ በጣም ነው የሚያሳዝኑት